ሚኬል አርቴታ በነገራችን ላይ ዘንድሮ የእንግሊዝ ፕሪሚየር ሊግ ዋንጫን ለማንሳት መንገዱ አልጋ ባልጋ ሆኖለታል። ጥሩ እየሄደለት ነው ያለው አሁን ላይ። ይህንን ዋንጫ ካሳካ ሚኬል አርቴታ በእንግሊዝ እግር ኳስ ታሪክ ተጫዋቹ ነው የፕሪሚየር ሊጉን ዋንጫ ያነሳ አሰልጣኝ የለም። ተጫዋች የነበረ አሁን ለምሳሌ ስፔን ላይ ጋርዲዮላ ባርሴሎና ተጫውቷል፣ ከባርሴሎና ጋር ዋንጫ ወስዷል። ዣቢ ባርሴሎና ተጫውቷል፣ ከባርሴሎና ጋር ዋንጫ ወስዷል። እንግሊዝ ውስጥ ግን እንደዚህ አይነት ታሪክ ተሰምቶ አይታወቅም። ተጫዋች የነበረ አሰልጣኝ ሆኖ ዋንጫ ወስዶ ያውቅም። ማንሳት እንችላለን። ፈርጉሰን እንግሊዝ ፕሪሚየር ሊግ አልተጫወቱም። አርሰን ቪንገር፣ ጆዜ ሞሪኒዮ፣ ፔፕ ጋርዲዮላ ራሳቸው፣ ጀርገን ክሎፕ፣ ክላውዲዮ ራኒየሪ አንድም ሰው በፕሪሚየር ሊጉ የተጫወተ የለም። ስፔሻሊ በአዲሱ ፎርማት እና አርቴታ አዲስ ነገር ለእንግሊዝ እግር ኳስ ሊያመጣ እንደሚችል ትልቅ መረጃዎች እየወጡ ነው፣ ወይም ትልቅ ሀሳቦች እየወጡ ነው። ይህንን ዋንጫ ካሳካ ተጫዋች የነበሩ እኛም ዋንጫ ማሳካት እንችላለን የሚል ሳቢ እንዲኖራቸው ያደርጋል ተብሎ ይጠበቃል። በእንግሊዝ እንዲህ አይነት ነገር ስለሌለ አብዛኞቹ ተጫዋቾች ሞክረው የተመለሱ ናቸው። ስቴቨን ጀራርድን ተመልከተው፣ ፍራንክ ላምፓርድን፣ ሌሎችም የቀድሞ ተጫዋቾች